ከታህሳስ 1 ጀምሮ እንደሚጨምር የሚጠበቀው የነዳጅ ዋጋ አስመልክቶ በትላንትናው ዕለት የትራንስፖርት ችግር በከተማችን አዲስ አበባ ተስተውሏል። እስከ ቅርብ ጊዜ መንግስት በነዳጅ ምርቶች ላይ ያደርግ የነበረውን ድጎማ ቀስ በቀስ እያነሳ የመጣ መሆኑንና ከዓለም አቀፉ የነዳጅ ዋጋ እኩል መድረሱ የሚታወስ ሲሆን የአሁኑ የሚጠበቀው ጭማሪ ደግሞ 30% ተጨማሪ እሴት ታክስ እንደሆነ ተገልጿል። የዓለም አቀፉ ፍርድ ቤት የቀድሞውን የጃንጃዊድ ኮማንደር አሊ ሙሐመድ አሊ አብደል ራህማን ላይ የዘር ማጥፋት ወንጀል እንዲሁም የአስገድዶ መድፈር ወንጀሎችን በተጨማሪም በተጨባጭና በማስረጃ የተገኙ 31 ኬዞች ላይ ወንጀለኛ ሆኖ ስላገኘው ይህን የ76 ዓመት ግለሰብ የ20 ዓመት ፍርድ በይኖበታል። አሜሪካ በኮሎምቢያ ላይ ማዕቀብ ጣለች። የሚሆነው ዜጎቿ በሱዳን ውስጥ እየተካሄደ ባለው የእርስ በርስ ጦርነት ላይ ምልምል ወታደሮችን እየላከች በመሆኑ ነው። ከ2 ዓመት በላይ ባስቆጠረው የሱዳን የእርስ በርስ ጦርነት በጄኔራል ሐሚቲ ጎን ተሰልፈው የሚዋጉ ወታደሮችን ኮሎምቢያ እየመለመለች እንደምትልክ የደረሰችበት አሜሪካ በኮሎምቢያ ላይ ማዕቀብ ጣለች። እንደ አውሮፓውያን አቆጣጠር ከታህሳስ 9 2025 ጀምሮ አውስትራሊያ ከ16 ዓመት በታች የሆኑ ታዳጊዎችን ዋና ዋና የማህበራዊ ሚዲያ ገጾችን ፌስቡክን፣ ኢንስታግራምን፣ ቲክቶክን፣ ዩቲዩብን፣ ስናፕቻትን እና ሌሎችንም ጨምሮ እንዳይጠቀሙ በማገድ በዓለም አቀፍ ደረጃ የመጀመሪያው ሀገር ለመሆን ችላለች። ሕጉ ለአካለ መጠን ያልደረሱ ልጆችን ከጎጂ ይዘት፣ ከመስመር ላይ አዳኞችና በአልጎሪዝም ከሚነግዱ ግፊቶች ለመጠበቅ ያለመ ነውም ተብሏል። በዚህ ሕግ መሰረትም በአውስትራሊያ ግዛት ውስጥ እነዚህ ድረገጾች ከ16 ዓመት በታች የሆናቸውን ልጆች እንዳያስተናግዱ ካስተናገዱም እስከ 49.5 ሚሊዮን ዶላር የሚደርስ ቅጣት ሊቀጡ እንደሚችሉ በሀገሪቱ ባለስልጣናት ተጠቁሟል። እርምጃው በወጣቶችና በዲጂታል ቴክኖሎጂ እድገት ላይ ስላለው የቁጥጥር ሚና በዓለም ዙሪያ ክርክር እያስነሳ ነው።